ካልፈለግም መሄድ ትችላለህ። ሂድ ምን አገባኝ። ሂድ እዩት ቤተሰብ። ኤኒዌይ ማለት ነው እውነታ ቢኖረው አይሄድም ነበር። እውነታ ቢኖረው አይሄድም ነበር። አልሄድም። ሰላም ሰላም ቤተሰቦቻችን እንዴት ናችሁልን? ሰላም ነው፣ ሁሉ ሰላም። ያው ዛሬም በአዲስ ቪዲዮ መጠንላችኋል። ያው እንግዲህ አሁን ብቅ ብቅ እያልን ነው። እናንተ ደግሞ እንደምታበረታቱን ተስፋ እናደርጋለን። ያው ዛሬ ማፒን ትንሽ እስኪ የማናደድ ስራ ልሰራ አስቤያለሁ። በጣም አቃጥለዋለሁ ብዬ አስባለሁ። እንደምታዩት እኔን ሁሌ እያናደደኝ አይደለ? አዎ ብድሬን ደግሞ መመለስ አለብኝ። ዛሬ አናደዋለሁ። ምንድነው እንትኔ የሆነ ጥያቄ አውጥቻለሁ ብዬዋለሁ፣ ግን እሱን የሚያናድዱ ናቸው። ፖዚቲቭ የሆኑ ነገሮች ለእኔ እያደረኩ እሱን የማናደድ ስራ ነው የምሰራው። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ፣ በጣም ደግሞ ሰብስክራይብ፣ ሼር ያደረጋችሁ ቤተሰቦቻችን እንድታበዙልን እስከ ቪዲዮ መጨረሻ አብራችሁን ቆዩ። እየመጣ ነው እኔ መጥቷል ቤተሰብ። ይሄ ሶይ ጉልታይ ቆየኩ ፀያዛ ነው ትንሽ ታክሲም ያስቸግራል። ካሜራ ደቅኛለሁ አዘጋጅቼ ተጠበቁ። እንደውም ሰላም በለች። ሰላም ቤተሰቦቻችን አበረታቾቻችን ሰላም እንዴት ናችሁ ቤተሰቦቻችን? ሁሉ ሰላም፣ ሁሉ ፒስ አለን ይመስገን። ምንድን ነው ዛሬ እጎጥ ጥያቄዎች ነው ያዘጋጅተናል። እንግዲህ ከዚህ ጋር ባህሪዎቻችን እነግራቸዋለን። የኛም ባህሪ ለነሱ ይቻላል። ማን እንደሆነ ጥያቄው ላይ ይሆናል። ጥያቄው ታላ ኦኬስ አሁን በቀደም ተከተል እየጠራ ማን እንደሆነ እንዳልሆነ እንነግራችሁ ይሆናል። እስኪ እናያለን። ያው እሱም እርግጥ ያው እናንተ እንድታውቁት ነው እንጂ ማፒና እኔ የታወቀ ነው፣ እንተዋወቃለን። ለቤተሰቦቻችን ግን እናሳውቃችኋለን። መጨረሻ አብራችሁ ወደ ጥያቄው እና አሁን ወደ ጥያቄው እንገባለን ማለት ነው። አንደኛ ጥያቄ ቁጥር አንድ እንዴት ጠፋ አለ ማን ነው ይበልጥ ስሜትን የሚረዳ ይላል። አንደኛ ጥያቄ ስሜትን የሚረዳ ይላል። አንደኛ ጥያቄ ያው እሱም ያውቀዋል። ይበልጥ ስሜትን የምረዳም እኔ ነኝ ብዙ ሰዓት። እሱ ትንሽ ማለት የፊቴን አይቶ ራሱ አይረዳም። እኔ አንተ ስሜት አልረዳም ማለት ይበልጥ ትንሽ አለ። እኔ ገና ደብሮ ሳይሆን የምጨናነቀው ማለት አሁን ካሜራ ስለደቀነ ለምን እኔ ካሜራ ስለደቀነ አይደለም፣ ግን እኔ ስሜትን አልረዳም አንተ። እሺ ይበልጥ ነው ጥያቄው። አሁን እዚህ ጋር ሁሉም ጥያቄዎች ይበልጥ ነው። ሞስት ፕሮባቢሊቲውን ነው እየወሰድን ያለው። እሺ ቀጥልሽ። አይ የሚረዳ ነው የሚለው አንተም እኮ ትረዳለህ፣ ግን ይበልጥ እኔ አሁን ገና ስልክ ላይ ራሱ አልረዳም። ድምጽ ምን ሆኗል ብዬ ስልክ ደውዬ እኔና ስሜትን አልረዳም። ያን በስልክ እንኳን ምን ስንት ነገር ነው የሚሆነው። አይደለም ይበልጥ ነው። አንተም እኮ ትረዳለህ። ይበልጥ ግን ነው። እሺ እየተማመንን ስለሄድ ደስ ይላል። ወደ ሁለተኛ ጥያቄ ስንሄድ ማን ነው ቶሎ የሚናደድ ይላል። እሺ ማን ነው ቶሎ የሚናደድ? በነገሮቹ በቃ ቶሎ የሚናደድ ማለት እኔ ሳቢ ቶሎ ስሜታዊ ይሆናል። ግን ቂማይስ ቶሎ ግን ይናደድ። አንተም የምትግደው አይነት ነገር አለ። መናደድ ይኸውልህ፣ አንተም ማትመጥም እኔም ማትመጥም ሁላችንም እኩል ነው።
አንተም ትናደዳለህ የምናደዳለህ። እኔ ማፒ ነው ቶሎ የሚናደድ አንተ ራሱ ከኔ ትብሳለህ። ወሬን ሳታስጨርስ ተነስተህ ትሄድ አንተም ትናደዳለህ የምናደዳለህ። ግን ደግሞ በይበልጥ አንተንም ትናደድ። እንደውም አንተ ትንሽ እንደውም አንተ ባስ ትላለህ። እሺ ይመስላል አንተ ትናደዳለህ። አሁን ከዚህ ጋር መያዝ ያለብህ ሁሉም እኮ ቫልዩ አለው። አሁን ጥያቄው ላይ ያንተም የኔም ቫልዩ አለ። ግን ይበልጥ የሚለውን ነገር መያዝ መቻል አለብህ። እና ይበልጥ ነው የምናደደው ይበልጥ አሁን ኧረ በለው ምናምን እሺ ቀጥልሽ። እኔ ብላችሁ እኔ ቅር እያለኝ ቤተሰብ እኔ ቅር እያለኝ እሺ ቀጥል። ኧረ ይሄ እኮ ድሮም አሁንም ቤተሰብ የመሰከረው ጉዳይ ነው። እኔ እኮ ታጋሹ እኔ ነኝ። ታውቁታላችሁ። መስክሩሽ መስክሩ። እኔ በርከት ያሉ ጥያቄዎች ነው ያወጣነው። ወደ ሶስተኛ ጥያቄ ነው። እሺ ሶስተኛ ጥያቄ ማን ነው ውሸታም? ሳቀ ማለት ነው ወይ ዘምተን ባኪን ጥያቄዎቹ ናቸው ያሰበው እውነት እስከዛሬ እኔ ኤኒዌይ እስከዛሬ እንትን ያሉ ጥያቄዎች ናቸው ያወጣኋቸው ጥያቄዎች እስከዛሬ የያዝኳቸው ጥያቄዎች ናቸው። እሺ ፓውል የተሰራኝ አሁን ለምሳሌ ካፌ እሺ አሁን እሺ ካፌ ማነው ውሸታም ራሱ? ኤኒዌይ ውሸታም ስንላችሁ አሁን ለምሳሌ ስልክ ደውሎ የት ነህ ምናምን ስልህ አሁን እሳቸው ካፌ ቁጭ ብሎ የሆነ ሰዓት ላይ የት ነህ ምናምን ስለው ስራ እየመጣሁ ነው ምናምን አለኝ ማለት እኔ እኮ አይቼው ነው የደወልኩት። አስብ እንግዲህ እኔ አረሳለሁ እንደዛ አድርጌ አውቃለሁ እየተባለ ይሄም ውሸት ነው ብዬ ስለማሰብ ሲጀመር እንደውም ማለት ነው አሁን እዚህ ጋር በዛሬው እንደውም በዚህ ፕሮግራም በዚህ ፕሮግራም እንደውም ውሸታም መሆንን እያየሁት ነው። በዚህ አጋጣሚ አሁን እስካሁን ያላቸው ነገሮች በሙሉ ውሸትም ነው። አሁን ደግሞ እንደውም ውሸታም ማን ነው? እስካሁን ባወራው ሁኔታ ብቻ ውሸታም ነው። እስካሁን ያወራናቸው ምን ማለት ነው? ይናደድ እኔ አናደድ ስሜቴን አይረዳኝም ማለት እንግዲህ ከዚህ በላይ እኔ እንደውም በጣም ብዙ ሰው የሚያቀኝ የሚረዳኝ ስሜት በመረዳት እኔ ሰው በቃ እኔ እንጃ እንኳን ጓደኛዬን የሩቅ ሰው ራሱ አራንተ በጣም የምትገመሽ ርዕስ አለው ምንድን ነው ርዕሱ? ሁሉም ቫልዩ አለው እኮ እዚህ ጋር ይበልጥ የሚለውን ነገር አትርሳ። ይበልጥ ነው ከኔ አትበልጥማ። አይ አታናደኝ ይበልጥ አታናየው እየተናደደ ነው እሱ እንዴ ጭራሽ ልሸመጠጠ ቤተሰቦቻችን ፊት ማለት ነው። ቤተሰቦችንማ ቀላል አቀም እሺ ውሸታም ትንሽ ውሸት ጣል ያደርጋል እና ምናምን እኔ ሲጀምር ውሸት ዋሽቼ አላውቅም እኮ ለምን ውሸታም ትለው ስሬስ ያወራል አይደለም ውሸታም ስትለኝ የገረመኝ ነው ወይ አሁን ያወጣችው ጥያቄ ሪል በአንተና እኔ መሀል ላይ የሚንሸራሸሩ ጥያቄዎች ናቸው። ስለዚህ እያንዳንዱ ነገር አሁን ለምሳሌ ኔጌቲቭ አለው እያልኩኝ ሳይሆን ጎጂ ነው እያልኩ ሳይሆን ያው መተማመን ያለብን ነገር እየተማመነን ኢንጂነር ነው። እያንዳንዱ ላይ ሁላችንም ቫልዩ አለው ግን ይበልጥ የሚለው ቫልዩ አለው ብለህ እንትና የሆነች ነገር እኔ አሁን አንዲት ነገር ዋሽቻ ቃለሁ አልዋሽማ አንተ ነህ አሁን ለምሳሌ እንደዚህ ስለ እንደዚህ እኔ አሁን እንደሱ መሽን ዋሽማ ነገር ይዘሊና ስለ ቤደር ሽጥልኛለህ ገና እኮ ነው ተመልሶ አሁን ሱቅ ኤኒዌይ ሱቅ ትንሽ ልፍ ብሎ ሊሆን ይችላል ግን ዞር ብሎ ቢያመጣ ምን ችግር አለ? እና እንደዚህ አይነት ነገር አይ ቲንክ ትእዛዝ ማለት የሆነ ነገር ያስተነቀቀኝ ይመስላል። ወደ ቀጣይ ጥያቄያችን እሺ ቀጥልሽ እና አሁን ቀጣዩንስ ማለት እናያለን ሌላውን ነገር። ሶስተኛው ደግሞ ያው ለሁላችን ኤኒዌይ ማነው ሰው የሚያከብረው ሰው የሚያከብረው አንተ ምን እኔ ቤተሰብ በዚህ አጋጣሚ ብነግራችሁ ነገር ሰው እዛ ጋር ሲመጣ መንገድ እዚህ ጋር ቆሜ እጠብቀዋለሁ እስከሚያልፍ። አዎ ሰው አክባሪ ነው። እኔ ዘመን ሰው አይደለም ማለት ባህሪ ወጌን ባረሳ እና አንተ እንዲያደርግ ገፍቶም ሄድ እና ባስ ውስጥ እኔ ባስ ተጠቃሚ ተነስቼ አስቀምጬ አንተ ከተቀመጥ ትነሳለህ። ቆይ ምን አስበህ ነው? ለምሳሌ አሁን በር ግቢ ላይ ራሱ ደከሜ ብትስል ሶሻል ሰላም ተነስቼ ሰላም ብለው አንተ እንዴ
ሌላ አንተ ነው ወይስ እኔ የማላውቀው? አይደል እሷ ኤላሽ ቤተሰብ የምር ያን ምን ሆነ ዛሬ ግን ነው ወይ ያሳጣኝ ነው ምን ሆናል ሳይሆን እኔ እውነት ነው። አሁን እዚህ ጋር ሀቅ የምንነጋገርበት ማድረክ ነው ጥላት እኔ ሰው አክባሪ በጣም ሰው አክባሪ ጨዋታ። እሺ አንተ ሰው አክባሪ እኔ ነኝ። አንተም ታከብራለህ ግን ሞር እኔ አከብራለሁ እኮ ሞር ምናምን የሚለውን ተው እና ያው ሰው አክባሪ አንተም ሰው አክባሪ ነህ። እሺ ይሁን። እኔስ ጭራሽ ሰው አያከብርም። በቃ ከማይክ እየተጠነቀቃችሁ አይ እኔ በቃ ኖ ጥያቄ ታስጨርስ። ጥሩ ነው ልቀት ነው ይሄ እስካሁን ጥሩ አይደለም። ይሄ ሪሉ የምንነጋገርበት አይደለም። እስካሁን ነው ሰማሁ። ጥሩ አይደል? ላንተ ማነው ውሸታም ሲሆን ወደ እኔ ምን አስበህ ነው? ይሄ እውነቱን የተናገሩት ጭራሽ ሰው አያከብርም። ኤኒዌይ ይገጫል። መንገድ ላይ ተጠንቀቅ። እና ሌላም ጥያቄ አለ አፈልግም። እኔ በቃኝ። ለምን ነው ሰብራ አለማክበር ጥያቄን አስጨርስ። እኔ ደግሞ እውነቷን ስለነገርኩ ነው። ስላሳጣው ምንም እስካሁን አንድ እውነት የለውም። አንዴ ስላሳጣው ምን ሀሳብህን ንገረኝ። ይሄ ንቀት ነው። ሀሳብህን ንገረኝ። እኔ ምንም ሀሳብ አይደለም። እስካሁን ማለት ነው ጥሩን ለራሱ ይወስዳል፣ መጥፎን ለኔ ግን ይለጥፋል። ይሄ እንደዛ አይደለም። ሪያሊቲውን ነው፣ እውነቱን ነው እየተነጋገርን ያለው። ይሄ እውነት ነው የምነግራችሁ ነገር እና አንተ ደግሞ እውነቱ ስነግርህ አምነህ መቀበል ትችላለህ። እኔ አግዛለሁ ጥሩ ለማለት ታሰብክ ያለኛ ከሆነ እነግርሃለሁ። ቀጣይ ጥያቄያችን ተቀጥልኩ አረጅማ ማን ነው የሚጋብዝ? ማን? እኔ ጋባዥ እኔ ነኝ። እኔ ሁሌ ነው ጋባዥ። ኧረ ማንን አትችላል እንትን ልበል ላስመስል። ሁሌ እኔም ጋባዥ። ኧረ ማንን አትችላል አስመስል። እኔ እንደው የእኛን ሰፈር ካፌዎችን እንደው መጠየቅ እንችላለን። ኧረ ዝም በል እንሄዳለን፣ እንጠይቃለን። አንድ ቀን እንኳን አለኝ አይደል ገብቶ ራሱ ክፈል ይላል። አይታልባችሁ እሱ ጋር ከገባችሁ ጋብዘኝ ታውቃለህ? ሁሌ አንዴም ጋብዝ። ምን ጮርናቄው አይደለም ግብዣ ምንም ይሁን ግን ሁሌም ጋብዝ። እኔ ነኝም ጋብዝ ይበልጥ ትንሽ ዋናው እሱ አሁን እኔ ግብዣ እየናኩኝ አይደለም። ኧረ ዝም ብለው እናት እንዴ አንተ ጋብዘው ነገር አሬማ ፈለገ። ይሄ ቪዲዮ አይፖስትም። ራሴ እንዲህ አወርድ እኮ ይሁን አይፖስትም እንዴ አይደለም። ይሄ አይደለም እውነታው ቢሆን ደስ ይለኝ ነበር። እኔም ስትሬስ ላይ ነው የምነግራችሁ ቤተሰቦቼ። ይሄ እውነት እስካሁን የተናገርኩት ነገር እውነት ነው። በቃ እንደዚህ ነው። ምንም ነገር የለም። ሌላ ጥያቄ አለ? ኤኒዌይ ቤተሰቦቼ ጭራሽ ሌላ አለ ከዚህ በኋላ? በቃ እንስማው። ግን አይፖስትም፣ የቪዲዮ አይፖስትም። ልስማው ጨርሼ ዘኒ እዚህ ጋር ኤኒዌይ በሁለት አንግል ላይ ትችላላችሁ። ማነው እንቅልፋም ሰነፍ ብላችሁ መጨመር ትችላላችሁ። እዚህ ጋር አሁን እንግዲህ እኔ በግድ ነው ጧት የምቀሰቅሰው። እንደው እሑድና ቅዳሜ እሑድ ቸርች እንሂድ እያልኩ ጧት በማለዳ ተነስቼ ሂጅ ቀስቅሼ የምወስደው እኔ መጣችሁ ብታይልኝ ኤኒዌይ ማለት ነው ደስ ይለኝ ነበረ። አቤት እንቅልፍ ይተኛዋል። ይሄ የራሱ ማን ነው ቀን ነው የሚተኛ? እኔ እኮ ይኸውላችሁ 2 ሰዓት ሂጅ ሳንኳኳ የለም። ጧት በግድ ነው የምቀሰቅሰው። ጧት ይኸውልህ 2 ሰዓት አይደለም ስራ ከጨረስ መተኛት ትችላለህ። የሚያረፍድ የሆነ በቃ የሚተኛ ቀን ይተኛል። በይዘው እኔ አልፈልግም። ቀርገ አልፈልግም እንዴ ይኸውልህ ጥያቄን ሳታስጨርስ ያፈሽ አይደል ኮች ወይ ነው ምንም የሚባል ነገር የለም። እውነታውን ስለነገር ቪዲዮ ይፖስታል። ቁጭ በል እንዴ ጥያቄን አስጨርሰኝ። ይሄ ንቀት ነው። ቤተሰብን ንቀት አቶ ይኸውልህ ቤተሰብን ንቀት እስካሁን 5 ነው 6 ጥያቄ ጠይቀሃል ሲጀመር። ቁጭ በል ቆይ እሺ ልቀቀኝ። አሁን አልፈልግም፣ አልቀመጥም። ይሄ ንቀት ጠይቀኛል። ከ6 ጥያቄ ሁሉም አሪፍ ወደ መጥፎ ወደ እዚህ ጋር አሪፍ መጥፎን አይደለም።
ይሄ ሪል የምንጫወትበት ነው፣ የምንነጋገርበት ነው። ከዚህ በላይ እኔ አልቆይ። ይሄ ንቀት አይደለም። እኔን ተወኝ። እኔ ሁሌም እንትን እያልኩ ነው። ሲጀመር አልሄድም። ምክንያቱም አይፖስትም ቪዲዮ። እሺ ጥያቄውን እንጨርስ። ለምን ከዚህ በኋላ ምንም ጥያቄ ጠይቀኝ? ኧረ ጠይቃለሁ እንዴ! ምን ማለት ነው? እውነታው ስለሆነ አልጠየቅም። ደስ ይላል። እንጠይቃለን እንጂ አንተ አልጠየቅም የሚል አይነት ሰው ነው። አያቸው እዚህ ጋር ግን መረዳት ትችላላችሁ። እውነታውን አወራ። እሺ እንጠይቀኝ። እሺ እውነታውን አወራለሁ። እሺ አሁን ቀጣይ ጥያቄ ማን ነው ታማኝ? ዝም አላያችሁት አይደለ? እኔ በጣም ታማኝ ሰው ነኝ። እሱ ባይዘው አይታመንም። ባይዘው ችኮች ተጠንቀቁ። አይታመንም። እኔ ታማኝ እኮ በጣም ብዙ እኮ ነው ቪዲዮ እኮ ነው እና ሪል እኮ የምናወራበት ነው። አቋቋም ነው ታማኝ መሆን ነው መሞከር እንዴ። ቪዲዮ እኮ በጣም ብዙ እኮ ነው እኮ ይሄው እኮ እውነታው ነው። ቆይ እውነታውን አይደለም የምናገረው እኔ ታማኝ አይደለም። ኧረ አንተን ተወቃለህ ጓደኛዬ። ከዚህ በኋላ እሺ በቃ እኔ ወጥ ለማንኛውም ካፈልግም መሄድ ትችላለህ። ሂድ ምን አገባኝ። እዩት ቤተሰብ። ኤኒዌይ ማለት ነው እውነታ ቢኖረው አይሄድም ነበር። አልሄድም። አንተ እንደውም ማይክ አንተው ይኸውልሽ ቤተሰብ እኔ ይሰበ እስካሁን ኮር አንድ እውነት ነው። ሲጀምር ይሄ ቪዲዮ አይፖስትም። ፖስተዋል። ለምን ፖስት? እውነት ነው እንዴ? እውነት ነው። አንድ እውነት እንኳን ይጨምረው ሰው እውነት ነው እንዴ? እንዴት አሁን ላውራበት አትረብሽኝ። ማንኛውም አውራ እንጂ ላታወራ። አይ አላወራም። ኧረ ቀንዳ በቀለ ቤተሰብ አልፈልግም። ይሄ ቪዲዮ ከፖስተው እኔ ቁሜ ቁጭ ብዬ ቤተሰቦቼ ተሳክቶልኛል። አያችሁት? አንዴ ይነሳል፣ አንዴ ይቀመጣል። እኔ ፕራንክ ኤኒዌይ ማለት ነው ሁሉ እንትን ስል አይታችሁታል አይደለ? እውነት ያለበት ሰው እንደዚህ ነው። ሌር ነበር ተመለሰ። ኤኒዌይ ቤተሰብ ተሳክቶልኛል ብዬ አስባለሁ። ተነጋገር እና ቤተሰቦች ጋር አውርተናል። ኤኒዌይ ቅድም እንደነገርኳችሁ ተሳክቶልኛል። ያው ማፒ ባለፈው እኔን አናዶኛል። ብድሬ መልሻለሁ። ብድሩ ማይመልስ ምንድነው የሚባለው? እኮ ወንድ አይወለድ ብድሩ ማይመልስ አይወለድ ሰላም ነገር አረ ይሄ ትርጉም ብድሩ ማይመልስ አይወለድ። ኤኒዌይ ልክ ነው። ብድር ማይመልስ ሰው አይወለድ። ብድር መመለስ መቻል አለበት እኮ እመልሳለሁ። እና ብድሬ መልሻለሁ። ኤኒዌይ እንዳያችሁት ነው። ቀነጫነጨ ሌር ማሰበ ጨነቀው በእናንተ ይዘዋል ይመለሳል። ኤኒዌይ እንደዛው እንዳወራሁት አይደለም። ሪያሊቲውን ነጋገር ከተባለ ገባኝ እኮ ሁሉንም በቃ ጥሩ ወደሱ ይወስዳል እንዳለ ከዛ ነው መጥፎ ነው። ግን ተሳክቶልኛል ብዬ አስባለሁ። እንዴት አየሽ? ቀለል ተሳክቶላ ቀላ አንጨረጨርከኝ። ልትሄጂም ነበር ማነው ውሸታ? አንተ ውሸታ ምን ይለኛል? ጭራሽ እዛ ጋር ሰው አክባሪ ምናምን ስለሆነ የዛኔ ቀኔ ነው አጣው የዛኔ እኔው ቤተሰቦች አግኝተኛል። ግን ያው አንድ አይነት ትገኛላችሁ። ኧረ እኔ ሁሌ እንደዘረርኩት አንሶላ በልት ነው። እኔ ተሳክቶልኛል። እዚህ በኋላ ታዩታላችሁ። ቦምብ የሆነ ነገር ከባባድ ነው። እኔ ይከብዳል። እነሱ ይፈርዱታል። ኤኒዌይ ታው ያው የተናደርኩት ጋብዘኝ አያችሁ እንዴ? ታው አሁን በጣም አናደኛል። ዛሬ ያው ትጋብዘኝ
እዩት እንግዲህ ቀስ በቀስ ሊይዝ ነው ማለት ነው። እኔ አላሳፍረውም፣ ጋብዘዋለሁ። ኦኬ እንደውም ይሁን የሆነ ቲክቶክ ላይ የሆነ ቪዲዮ አይቻለሁ ልክላለሁ። በቃ ጋብዘኛል ማለት እርጎ ነው። ጨንጓራዬን አቃጥለኛል። እርጎ ትጋብዘኛል። ዋኛም ሱቅ እገዛለታለሁ። ሱቅ እገዛለሁ። ኧረ እኔ የፈለኩት ቦታ ነው። እኔ የፈለኩት ቦታ አለ። እርጎ ነው ችግር የለውም። እርጎ ከሆነ ጋብዘዋለሁ። ብቻ ግን ሌላ ችግር የለም። ምንም ይሁን ጋብዘዋለሁ። ኦኬ አላሳፍራችሁ የሰዎች በቃ ችግር የለውም። ትቼዋለሁ። እኔ አሁን ፍራንክ የተደረኩት ትቼዋለሁ። ከተጋበዝኩ ተዋዋለሁ። በቃ ቢስ መች ኤኒዌይ ቪዲዮቻችን እንደወደዳችሁ ተስፋ እናደርጋለን። ወዳችሁታል ብዬ ተስፋ አደርጋለሁ። እናንተ ደግሞ የዕለት ተዕለት ስራችሁን እንዳትረሱ ሼር፣ ላይክ፣ ሰብስክራይበር እንዲሁም ኮመንት እያደረጋችሁ አበረታቱን። እንወዳችኋለን ቤተሰቦቻችን። በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ